እግዚአብሔር የሁሉ ነገር ምንጭ ነው። ሰው እግዚአብሔርን ፈልጎ ከምንም ነገር አይጎድል። አንድ ጊዜ አንድ ታሪክ ሰማሁኝና አንድ ንጉስ ነበረና ህዝቡን በሚመራበት ሀገር ውስጥ ለህዝቡ አንድ ነገር ያደርግላቸዋል በየዓመቱ አያወጣና እጣ የደረሰው ግለሰብ ንጉስ የወደደውን ነገር ይጠይቃል። ንጉስ ደግሞ ለዚያ ሰው ሁሉን ነገር ያደርግለት። እንደዚህ አይነት ነገር እየተደረገ ብዙ ጊዜ ቆየና ሰዎች መኪና ይጠይቃሉ፣ ቤት ይጠይቃሉ፣ የሚያስፈልጋቸውን የጎደላቸውን ነገር በሙሉ ይጠይቃሉ። ከለታት አንድ ቀን እንደዚህ እጣው እየወጣ አንዲት በእድሜ ገፋ ያለች ሴትዮ ቤት እጣው ይደርሳታል። ከዛ የንጉስ ባሪያዎች ይሄዱና እንኳን ደስ ያለሽ፣ ንጉስን አሁን የወደድሽውን መጠየቅ ትችያለሽ፣ ንጉስም ደግሞ የወደድሽውን ያደርግልሻል አሏት። ከዛ ሴትዮዋ ጥቂት አሰበችና የንጉስ ባሪያዎች እንደዚህ ያለቻቸው እኔ ንጉስን አንድ ነገር እንድትጠይቁልኝ ነው የምፈልገው አለች። ከዛ ምን ትጠይቂያለሽ ሲሏት ንጉስ መጥቶ ከኔ ጋር ይብላለች። ከዛ በቃ የንጉስ ባሪያዎች አረ ምን ሆነሽ ነው? በደንብ አስቢ፣ ተመልከሽ፣ የምትኖሪበት ቤት የፈራረሰ ነው፣ የምትበይው የለሽም፣ የምትጠጪው የለሽም፣ የምትለብሺው የለሽም፣ ይህን ሁሉ መጠየቅ ሲገባሽ እንዴት አንቺ ንጉስ ከኔ ጋር ራት ይብላት ያለሽ አሏት። ከዛ አልፈልግም በቃ ንጉስ ከኔ ጋር መጥቶ ራት ይብላለች። ከዛ የንጉስ ባሪያዎች ሄዱና ለንጉስ የተጠየቁትን ይነግሩታል። ንጉስም በቃ ግዴታው ስለነበረ እሺ ያለ። ከዛ ፕሮግራሙ ሊደረግ ጥቂት ሳምንታት ሲቀሩ ንጉስ ጃንደረቦቹን ሰበሰበና ሂዱና እስቲ ያለውን ነገር በደንብ አጥኑ አላቸው። ከዛ የንጉስ ጃንደረቦች ሲመጡ ወደ ሴትዮዋ ቤት የሚወስደው መንገድ እጅጉን የተበላሸ ነው። እንኳን ንጉስ የሚገባበት ይቅርና ተራ ሰፈር ሰው እንኳን የሚገባበት አይነት ሰው መንገድ አልነበር። ከዛ የንጉስ ጃንደረቦች ተማክረው መንገዱ ይሰራል። መንገዱ ተሰራ። ልክ ወደ ሴትዮዋ ሰፈር ሲቀርቡ ቤቱ እጅጉን የፈራረሰ ነው። ንጉስ የሚገባበት አይነት ቤት አይደለም። ከዛ መንደሩ ላይ ያለው ቤቶች በሙሉ ፈረሰ። ቤቶች እንደገና ታደሱ። ወደ ሴትዮዋ ቤት ሲገባ ደግሞ ለንጉስ የሚመጥን መብል የለም። ለንጉስ የሚመጥን መብል ተብሎ ቤቷ በጠቅላላ በምግብ ተሞላ። ከዛ ንጉስ ሊመጣ ነው። ሰፈሯ መጠበቅ ጀመረ፣ ቤቷ መጠበቅ ጀመረ እና ንጉስ አንድ ቀን መጣ። ከሷ ጋር ትንበላ። አንዳንድ ጊዜ በህይወት ስንኖር በምድራችን ላይ በህይወታችን የምንፈልጋቸው በጣም ብዙ ነገሮች አሉ። ጠላት ሆን ብሎ የጎደለንን ነገር፣ ያጣነውን ነገር፣ የሚያስፈልገንን ነገር ክፍተታችንን ያሳየንና ለዛ ነገር እንድንኖር ያደርገናል። ነገር ግን የሚበልጠውን ስንፈልግ፣ ሁሉ ሙሉ የሆነውን ፓኬጁን ስንፈልግ ግን ከአንዳች ነገር አንጎርልም።